አላህ በሱራ 54 ምዕራፍ 16 ትርጓሜው ላይ አላህ ሁለት አይኖች አሉት፣ አላህ ሁለት እግሮች አሉት፣ አላህ ሁለት እጆች አሉት፣ የአላህ ሁለቱም እጆች በቀኝ በኩል ናቸው። ሱራ ምዕራፍ 38 ቁጥር 75። አላህ አምስት ጣቶች አሉት። ሳሂህ አልቡኻሪ ቮሊዩም 5 መጽሐፍ 85 ቁጥር 510። አላህ እግር አለው። ሳሂህ አልቡኻሪ ቮሊዩም 6 መጽሐፍ 60 ቁጥር 273። አላህ የእግር ቅልጥም አለው። ሱራ ምዕራፍ 68 ቁጥር 42። አላህ ፊት አለው። ሱራ ምዕራፍ 28 ቁጥር 88። ሌላው አላህ እግር ካለው እግሮቹን እንደሚጠቀምበት እንመልከት። አላህ በእግሮቹ ተጠቅሞ እንደሚሄድበትና እንደሚራመድበት በሳሂህ አልቡኻሪ መጽሐፍ 68 ሐዲስ 369 በሲኦል ላይ እግሩን ያስቀምጣል በማለት ይናገራል። ሌላው አላህ እጅ፣ እግር፣ አይን፣ ቅልጥም ካለው አላህ ማንን ይመስላል ብትሉ ግልጽ ነው። ሲቀጥል አላህ ለካ ሀምሳያ የለውም የተባለው ዓለም ከተፈጠረ ጀምሮ ሁለት እጁ በቀኝ በኩል የሆነ ፍጡር ስለሌለ ነው ወደሚል ድምዳሜ እንድንደርስ ይረዳናል። እስኪ አሁን ከእነዚህ መረጃዎች ተጠቅመን አላህ ምን እንደሚመስል በአእምሯችን እንሳለው። 1. አላህ ሁሉም ቦታ በአካል መገኘት አይችልም። አላህ የራሱ የሆነ ቅርጽ አለው። 2. የአላህ አካል የሚገኘው ከሰባቱ ሰማያት በላይ በአርሽ ላይ ነው። 3. የአላህ አካል በአይን የሚታይ ነው። አላህ 4. የአላህ ሁለቱም እጆቹ በቀኝ ናቸው። 5. አላህ ፊትና ጣቶች አሉት። 6. አላህ እጅና እግር እንዲሁም ቅልጥም አለው። 7. የአላህ አካል ከደጃል ወይም ጸረ ክርስቶስ አካል ጋር የሚለየው በአይን ብዛት ስለሆነ የአላህ አካል ከደጃል ወይም ጸረ ክርስቶስ አካል ጋር ይመሳሰላል። 8. አላህ እግሮቹን ይጠቀምበታል። ታዲያ አላህ ቅርጽ ያለው እግር ያለው እጅ ያለው በቦታ መገደብ የሚችል በአይን መታየት የሚችል ሁለቱ እጆቹ በቀኝ በኩል የሆኑ ሁሉም ቦታ መገኘት የማይችል ከሆነ ጥያቄው ይህ አምላክ እውነት ሰማይና ምድርን የፈጠረ አምላክ ነው የሚመስለው ወይስ የሙሐመድ አባት ቀርሞ የሚመለከውን አላህ የተባለ ጣዖት ነው የሚመስለው? እስልምና በአረብ ሀገር ውስጥ የገባው ከሙሐመድ ጊዜ በኋላ እንደሆነ ግልጽ ነው። የሙሐመድ አባት ስም ደግሞ አብደላ ይባላል። ትርጉሙ የአላህ አገልጋይ ማለት ነው። በተጨማሪም ሙሐመድ የጣዖቱ የአላህ ልጆች ለተባሉት አላት፣ አልኡዛና አልመናት ተከታዮቹ ሙስሊሞች ባሉበት እንደሰገደ በሱራ 53 ቁጥር 19 ላይ የተሰጡ የቁርአን ክፍሎች በግልጽ ያስረዳሉ። በዚህ ጉዳይ ላይ አላህ ማን ነው በሚል ቪዲዮ ስለሰራው መመልከት ትችላላችሁ። ስለዚህ ሙስሊም ወንድሞቼና እህቶቼ እንደ እስልምና አስተምሮ አላህ ሁሉም ቦታ መገኘት አይችልም በማለት የተሰናከላችሁ አላህ ሁሉም ቦታ መገኘት አይችልም ማለት ምን ማለት ነው? ተመልከቱ እስቲ። እንደ አብዛኛው ሙስሊሞች እይታ አላህ የት ነው ብትሏቸው አላህ ከሰባቱ ሰማያት በላይ አርሽ ላይ ነው ይላሉ። አምላክ ወደ ምድር ወርዶ ሰው መሆን ይችላል ስትሏቸው አይችልም ይላሉ። ለምን ስትሏቸው አላህ በፈጠረው ፍጥረት ወይም በፈጠረው ፍጥረት ውስጥ መኖር ስለማይችል የሚል መልስ ይሰጣሉ። አላህ ይኖርበታል የተባለው ከሰባቱ ሰማያት በላይ የሆነው አርሽን የፈጠረው አላህ ነው ወይስ ሌላ ነው ስትጠይቋቸው ደግሞ አላህ ነው ይላሉ። አርሽ ደግሞ የሱ ፍጥረት ወይም የአላህ ፍጥረት ከሆነ አላህ አሁንም በፍጥረቱ ውስጥ እንዳለ እንረዳለን ማለት ነው። ሌላው አምላክ ሰው መሆን የማይችልበት ምክንያት ፍጥረቱ ውስጥ መገኘት ስለማይችል ነው በሚል አተሳሰብ የተሰናከላችሁ ወንድሞችና እህቶቼ በመጀመሪያ አምላክ የማይቻለው ነገር አለ እንዴ? አላህ የማይቻለው ነገር አለ ስትል እኮ አላህ አምላክ መሆን አይችልም እያልክ ነው። ምክንያቱም አምላክ የፈለገው መሆን ይችላልና ማለት ነው።